9ኛ በራስ መተማመን ዜሮ ትክክል። 10ኛ ውሸታም ትክክል። 11ኛ ጥቅመኛ ትክክል። 12ኛ ሴሰኛ ከሀሱ ጥቅመኛ ናት። ትክክል። ወንዶችን በማሳፈር ትክክል። 13ኛ አድመኛ ትክክል። 14ኛ ሰብናት እንግዲህ ትመስለኛለች፣ ግን እርግጠኛ አይደለሁም። ግማሽ ኦኬ። 15ኛ ምስጥ ትክክል። 16ኛ ከሃዲ ትክክል። ጥቅመኛ ከሃዲ ትክክል። 17ኛ ተንኮለኛ ትክክል። 18ኛ ልወደድ ባይ ትክክል። 19ኛ መዘዘኛ ትክክል። 20ኛ ቅንዝራ ትክክል። አዎ፣ ሰዎችን በማማለት ትክክል። አዎ፣ በዚህ ተስማምተሻል፣ ቃል ገብተሻል። አዎ፣ ትክክል። ሌላ ጨምር። ይኸው ሪከርድ አድርጉት። ይሄ ባቢሎን ግንብን የሚገልጻት ማንነት ተብሎ በሰው ድምፅ የተሰበሰበ ድምፅ ነው። እዛ ሴት ነፍጠኛዬ ከፈለሽ ገብተሽ። አዎ፣ እና ደግሞ እኔ የምጨምረው ምን መሰለሽ ሄሉዬ፣ ሁልጊዜ ስሰማት ማለት ነው ሳዳምጣት፣ ቪዲዮን ተቆርጦ ስመለከት፣ ላይቭ ላይም ሳያት በቃ ጥፋት የሆነ ነገር ምቀኝነቷ ማለት ነው። ምቀኝነቷን መቆጣጠር ሲያቅታት በቃ እነሱ ናቸው ያጠፉ በግድ ይሆናል አይደለ? እኔ ሰው ጥፋት አጥፍቶ ግን ያንን ጥፋቷን ላለማመን ደጋፊዎቿን ወይም ተመልካቾቿን የእሷን ምቀኝነት ለመሸፈን በቃ አእምሯቸውን ቶርች ታደርጋቸዋለች። በቃ ትቆጣጠራቸዋለች ማለት ነው። ያልሆነችውን ነኝ። አሁን በባለፈው ከነ ሄለን ጋር ጌም ሲጫወቱ እንዳጋጣሚ ነበርኩ ማለት ነው። ሄለን ቤት ማለት ነው። ከዛ ማሜ ምን አለ፣ ስልካችሁን አስቀምጡ ሁላችሁ፣ ቤታም ስልክሽን አስቀምጭ እና ራቅ ብላችሁ ተጫወቱ፣ እንጫወት፣ ስልካችሁን አስቀምጡ አለ ማለት ነው። ከዛ ተናደደችና ቶሎ ነቅላ ወጣችና ቤቷ ሄዳ ምን አለች፣ አያችሁ አይደለች እኔን እንዴት አድርጎ ነገረኛ እንደሚያስብሉኝ ሌሎችን ሳይናገር እኔን ብቻ ተናገር፣ እኔን ነገረኛ ናት ለማስባል፣ ተጨቃጫቂ ናት ለማስባል ብለን እዛ ያሉትን እሷ ነጻ ስትወጣ እኔ ደግሞ ከሄለን ቤት ነቅዬ ተከትያተርኩ ምን ልትል ነው ብዬ ማለት ነው። ከዛ እነሱ ደግሞ ትክክል ነሽ አንቺ አንደኛ የኛ ግዝ፣ አዎ ትክክል ነው። ከዛ ደግሞ አንዳንዶች ደግሞ እንዴ አንቺን ብቻ እኮ አልተናገርም ሁሎችንም ነው ለምን ትወጫለች ሲሏት፣ ውጡ ግማታም የእንትና ልጆች የእንትናችሁ ውስጥ እንትን ልጨምር እያለች ብሎክ ታደርጋለች። ለምንድን ነው ትክክል አይደለሽም ሁላችሁንም የተናገረ የሚላትን ማለት ነው። ግን በአብዛኛው በቃ አእምሯቸውን ተቆጣጥረዋለች። በቃ እና የሰውን የተከታዮቿን አእምሮ ቶርች በማድረግ በቃ ይሄ ይጨመርበት። አንደኛ እንደውም ይሄ ነው መሆን ያለበት ማለት ነው። የቱ ይጨመርበት ማለት በአንድ ቃል የተከታዮቿን እና የሚያያትን ሰው አእምሯቸውን መቆጣጠር በቃ ቶርች ማድረግ። ምንድን ነው ቶርች? በቃ የሆነ እኔ በቃ ሰው ሌላ ነገር እንዳያስብ መቆጣጠር ማለት ነው። በቃ እኔ ስለሆነ አልጨምርበትም። በሌላ ቃል ግለጭው እንጂ መቆጣጠር ስትይ እኔ ህዝብ እቆጣጠራለሁ ብለ ደስ ነው የሚላት። እኮ የውሸት እኮ ነው። በቃ ሰውን ውሸት እኮ ሲደጋገም ሄለን በቃ አንድ ሰው የሆነ ነገር ደጋግሞ ሲነግርሽ እውነት ይመስልሽና በቃ ይሄ ነገር እንደዚህ ነው። አሁን ለምሳሌ ሰዎች በፊት ሲሞቱ አንድ ሰው ሲሞት፣ ሁለት ሰው ሲሞት እንዴት ነበረ በፖለቲካው ምን ሆን ገባሽ? በጣም ነበር የምናዝን፣ በጣም ነው የሚሰማን የነበር። ግን ሲደጋገም አሁን በቃ ስንት ሰው ሞተ፣ እንዴት ሆኖ ሞተ ነው እንጂ የምንል እንደ በፊቱ አይደለም። ልክ እንደዛ ነው። እንደዛ በመጥፎ ነገሮቿን ማለት ነው ባለማሻሻል በቃ አታሸሽልም ማለት ነው። በቃ ይሄ ደግሞ ሌሎች እኮ አሁን አይተው ይተዋታል። ገባሽ? ምን አለሽ? ቆይ ነፍተኛ አንድ ጊዜ ልጨርስና ልውጣ። ሄሉ አንዳንድ ጻፊ ነፍተኛ አንዳንድ ጻፊ እስኪ ባለፈው ማጣሁሽ ዜማ ሄሉ ለምንድን ነው ሳወራ ሁልጊዜ የምታቋርጪ? በቃ ይኸው ስንት ዓመት ይቅርታ
አዎ እና ማለት ነው እኔ እኮ ቋንቋ ስላጣፉለት ነው እንጂ አሁን እሷ ጎበዝ ናት። ሰውን ተቆጣጠርሽ ማለት ሳይሆን የእሷ በቃ ምስጥነቷ በቃ ምንነቷ ነው። ምን ብዬ ልግለጸው? የገለሽውን ቃል እስቲ ኢትዮ አንድ ቃል ትስጥልሽ ከትፈልጊያለሽ አንድ ቃል አዎ ትግለጽ በቃ አሁን መግለጽ አቃተኝ። ምን ብዬ እኮ ቃላቱን እኮ አጥቼው እኮ ነው። ምን በቃ በጣም በቃ ያጣሁለት ቃል እና እስኪ እርዱኝ ጋይስ እና ጨምሩበት። አመሰግናለሁ። ሁሉ ትክክል ነው። በቃ እሷ መማር አለባት። እንትን አድርጊላት እስቲ አንድ ቃል ናርሲስቲክ ነው የሚባሉት በአማርኛው አላውቀውም፣ ግን እንደሷ እሷ የገለጸችው በጣም ትክክል ነው። ናርሲስቲክ ይባላሉ። ኦኬ ያ ነፍጠኛን ባለፈው ጻፊ ስላት አልነበረችም። ዜማዬ አንቺም አንዳንድ ጻፊ እናንተ አድሚነት ባለፈው ያነሳሁት ያ ዜማዬ አዎ ሌላ ካለ ደግሞ ገባለሁ። አሁን ልጆች ጋር ስለሆንኩ እንዳልንጫጫ ብዬ ነው። ሚውት አደርጋለሁ ወይ በኋላም ይገባሉ። ችግር የለውም። ብዙ ሀሳብ ስላለ ቁጭ በይ፣ ችግር የለውም። የኔ ዜማዬ ቮት እየሰበሰብን ነው። እሌኒ ትቀድማለች ከነፍጠኛ። እሉ ሰላም ነሽ እሉዬ? ቮት እየሰበሰብን እንደሆነ ታውቂያለሽ? ናይ ያቤት ናይ አልገባኝም። ዝም ብዬ ነው የገባው። እሌኒዬ ውረጅ እንዳትጣይ ከሰው አይ ሞመንት ሌት ያሞኸረ ያ ተክ ኦኬ ያ እንትን በይ። እንደዚህ ነገር ውስጥ መግባት ካልፈለጋችሁ እንትን አትበሉ እሺ፣ ችግር የለውም። ነፍጠኛ የሀሳብ ዝርዝሮች እዚህ ላይ ካልልሻል ታጸድቂዋለሽ፣ ታጸድቂዋለሽ። ኤክስ ማለት ትችያለሽ፣ ራይት ማለት ትችያለሽ። እሺ መብታለሽ። የራስሽን እንትን ነው እኛ የምንጽፈው፣ ሌላ ነገር አይደለም። እሺ ከአንድ እስከ 20 ተጽፏል። የሄለ ወርቅዬ ከሚዲያ ይሄን ሰሞን ገለል ማለቷና የባቢሎን ግንብ ብዬ እኔ እላታለሁ። አንቺ ስለማይገባሽ ምናልባት የቤታን ባህር የሚገልጹ ተብሎ ሰዎች የታዘቡትን ነው እዚህ ላይ የጻፍኩት። እኔ አይደለም ከአንድ እስከ 20 ሰዎችን ቴክስት እያየሁ ነው የጻፍኩት። ከዛ እናጸድቀዋለን በድምጽ ብቻ። እሺ አሁን ነፍጠኛዬ በአንደኛ ደረጃ ምቀኛ ራይት ወይስ ኤክስ? ትክክል። ሲሪየሱኝ ማንም አባቱ እንትን አይሰፍርልሽም ቀለም። ራይት ያ ቅናተኛ፣ ሁለተኛ ቅናተኛ፣ ሁለተኛ ቅናተኛ። ውስጥሽን አዳምጠሽ እሺ፣ ውስጥሽን አዳምጠሽ። ለምን መቃብርሽ ጋር ማንም ከአንቺ ጋር የሚቀበር የለም። ያ ነጭ ናጫ ኦኬ። ሶስተኛ፣ አራተኛ ሴረኛ፣ ራይት። ለምን ነው የራስሽን ላይፍ ነው የምትኖር። አምስተኛ አስመሳይ፣ ሚዩት ለምን ታደርጊዋለሽ? ችግር የለውም። ስድስተኛ ተሳዳቢ፣ ዘረኛ። ምን አገባሽ? ቲክቶኩን እኮ ያንቺ ነው፣ የራስሽ ነው እኮ ቴሌፎንሽ፣ ያመንሽበት ነው። ኤክስ አርጊ ካልሽ እሺ፣ ግን ውስጥሽን አዳምጪ። ያየለውን ነገር ምናምን ነገር ውስጥሽን እሺ። ዘረኛ አለበታ። ስለዚህ አላውቅም። ኦኬ ተሳዳቢ እኔ አላውቅም። እሱ ኤክስ ላድርገዋ። እሺ ነፍጠኛ ኤክስላለች። ሰባተኛ አሽሙረኛ፣ ራይት። ያ ስምንተኛ ራስ ወዳድ፣ ስምንተኛ ራስ ወዳድ ነፍጠኛዬ። እስከ 20 ነው
ቦቱ የተጻፈው እኔ አነባለሁ። ከፈለግሽ ኤክስ እና ራይት ማለት መብትሽ ነው። ስምንተኛ ራስ ወዳድ ራይት ብለሻል። ኦኬ ያ 9ኛ በራስ መተማመን 0። 9ኛ በራስ መተማመን 0። 10ኛ ላይ ቮትን ከጀመር ጨርሽው እንዳስጀመር ሳስጨርሽናለሽ። 10ኛ ውሸታም ነፍጠኛ እውነት ይኸው ኦኬ ራይት ነው ራይት የእንትን ሰው እኮ 11ኛ ጥቅመኛ 11ኛ ጥቅመኛ። አንቺ እኛን እንዳታይ የምታውቂው ነገር አለ ሚዲያ ላይ ከምናየው ማለት ነው። ከምናየው ብቻ ነው እኮ የሰው ዘር ማስገቢያት እሷም ትገባለች። እሷም 11ዱን ትሞላለች። እሷም ትገባለች። የሰውዬ የቀረውን እሷ ትሞላለች። አስገቢያት እሷ ናይ አስጨርሽ። እሷም ራሷን ችላ ራይትና ኤክስ ትላለች። አስገባሻለሁ። ሰው እዚህ ላይ ይቻቻል።